ከሆሊውድ የምንጊዜ ምርጥ ፊልሞች ተርታ የሚሰለፈው የሎርድ ኦፍ ዘ ሪንግ ፊልም ታሪክ የኢትዮጵያ ታሪክ መሆኑን ስንቶቻችሁ ታውቃላችሁ? 17 የኦስካር ሽልማቶችን ጠራርጎ በመውሰድ እጅግ ስኬታማና ተወዳጅ የሆነው የሎርድ ኦፍ ዘ ሪንግ ፊልም ደራሲ ፕሮፌሰር ጄአር ቶልኪን ሚድል አርዝ የተሰኘው ምናባዊ ዓለም የፈጠረውና የታሪኩን ዋና ሀሳብ መነሻ ያደረገው ከኢትዮጵያ መልክዓ ምድር፣ ቋንቋና የነገስታት ታሪክ ተነስቶ እንደሆነ ብዙ መረጃዎች አረጋግጠዋል። ዛሬ በሎርድ ኦፍ ዘ ሪንግ እና በኢትዮጵያ መካከል ያሉትን እጅግ አስገራሚና አስደናቂ የታሪክ መመሳሰሎችን አሳያችኋለሁ። አብራችሁን ቆዩ። ከጎንደር እንጀምር። በፊልሙ ላይ ጎንደር የተሰኘች በድንጋይ ቤተ መንግስቶቿ የምትታወቅ ታላቅ ግዛትና የነገስታት ከተማ ትገኛለች። ወደ እኛ ሀገር ታሪክ ስንመለስ ደግሞ ልክ እንደ ፊልሙ ሁሉ የነገስታት መናገሻ የሆነችውና በድንጋይ ቤተ መንግስቶቿ የምትታወቀው ጥንታዊና ታሪካዊ የሆነችውን የጎንደር ከተማ እናገኛለን። ነገር ግን የሁለቱ ጎንደሮች መመሳሰል በዚህ ብቻ አያበቃም። በፊልሙ ላይ የነገስታት የዘር ምልክት የሆነው ዘ ዋይት ትሪ ኦፍ ጎንደር የተሰኘው ዛፍ በአደባባዩ ላይ ተተክሎ እናገኛለን። ወደኛዋ ጎንደር ስንመለስ ደግሞ የጎንደር የታላቅነትና የክብር መገለጫ የሆነው ታሪካዊውን የጃን ተከል ዋርካ እናገኛለን። በግዕዙ ጃን ማለት ንጉስ ወይም ታላቅ የተከበረ ሰው የሚል ትርጉም ያለው ሲሆን የጎንደር የታሪክና የክብር መገለጫ ሆኖ ዘመናትን ተሻግሮ ዛሬም ድረስ ቀጥሏል። የሁለቱን ጎንደር መመሳሰል እንዴት አያችሁት? ነገር ግን የሎርድ ኦፍ ዘ ሪንግ እና የኢትዮጵያ ታሪክ መመሳሰል በዚህ ብቻ አያበቃም። በፊልሙ ላይ በሚድል አርዝ ሀገር በሰሜን ምዕራብ አቅጣጫ ሻየር የተሰኘች የሆቢቶች ግዛት ትገኛለች። የሆቢቶች የቤት አሰራር ደግሞ ከመሬት ተቆፍረው የተሰሩ ነገር ግን በድንጋይ የተገነቡ ሆኖ ከጣራ በላይ ያለው ቦታ ደግሞ ከመሬቱ ጋር የተቆራኘና እንደ መሬቱ ሁሉ በለምለም ሳርና አበባ የተዋቡ ናቸው። ወደ ሀገራችን ኢትዮጵያ ስንመጣ ደግሞ ልክ እንደ ሚድል አርዝ ሀገር ሁሉም በተመሳሳይ አቅጣጫ በሰሜን ምዕራብ ኢትዮጵያ ተመሳሳይ ስያሜና ተመሳሳይ ታሪክ እናገኛለን። የሰሜን ምዕራብ ከተማዋን ሽሬ። በነገራችን ላይ ሽሬም ሻየርም ሲጻፍ በእንግሊዝኛ አንድ ነው፣ የአነባበብ ልዩነት ካልሆነ በስተቀር። ሽሬ ከተማን ጨምሮ በሰሜኑ የሀገራችን ክፍል እንዲሁም በኤርትራም ጭምር ባሉ አካባቢዎች ከድንጋይ ከጭቃና ከእንጨት ምሰሶዎች የሚሰራ ባለጠፍጣፋና አፈር ለበስ ጣራ ያለው ህድሞ የተሰኘ ጥንታዊና ባህላዊ የቤት አሰራር ጥበብ አለ። ህድሞ የሚለው ቃል ሀደመ ከሚለው የግዕዝ ግስ የመጣ ሲሆን ጣራን በጭቃ ወይም በአፈር መሸፈን ወይም ማልበስ የሚል አቻ ትርጉም አለው። ይህ ቤት የአካባቢውን የአየር ንብረት ተቋቁሞ ለብዙ መቶ ዓመታት የሚቆይ ሲሆን የራሱ የሆነ ትልቅ የታሪክ መነሻና ልዩ የህንፃ ጥበብ አለው። በሽሬና በሻየር ከተሞች መካከል ያለውን ከስያሜና ከአቅጣጫ መመሳሰል ጀምሮ የቤት አሰራር ጥበባቸው መመሳሰል እንዴት አያችሁት? ሌላኛው እጅግ አስገራሚ የታሪክ መመሳሰል የምናገኘው ደግሞ የሎርድ ኦፍ ዘ ሪንግ ፊልም ታሪክ ዋና ማጠንጠኛ ዘ ሪተርን ኦፍ ዘ ኪንግ ወይም የንጉሱ መመለስ ነው። የኢስሉር የነገስታት ዘር ከተቋረጠ በኋላ ጎንደርን ሲያስተዳድሩ የነበሩት መጋቢዎች ወይም ስቲዋርድስ ነበሩ። ነገር ግን እንደ እውነተኛ ንጉስ ተቀባይነት አልነበራቸውም። በመጨረሻም ጥበበኛው ጋንዳልፍ በስደት ላይ የነበረውን እውነተኛውን የዙፋኑን አልጋ ወራሽ አራጎንን እያስተማረና እየመራ ዙፋኑ እንዲያስመልስ ያደርገዋል። ይህ ታሪክ ከኢትዮጵያ ታሪክ ጋር እንዴት ይገናኛል? ከታላቁ የአክሱም ዘመነ መንግስት መውደቅ በኋላ ሀገሪቱ ለ2000 ዓመታት ሲያስተዳድር የነበረው የሰለሞናዊ ስርወ መንግስት በዛግዌ ስርወ መንግስት ተተካ። የዛግዌ ስርወ መንግስት ሀገሪቱን ለብዙ ዘመናት ካስተዳደረ በኋላ ግን በ1270 ዓ.ም ልክ በፊልሙ ላይ እንዳለው ጋንዳልፍ ሁሉ በታላቁ መንፈሳዊ አባት በጻድቁ አቡነ ተክለ ሃይማኖት ዋና አጋፋሪነት ከንጉስ ናኩቶ ለአብ ጋር በተደረገ ስምምነት ስልጣኑ ሸዋ ላይ በስደት ለነበረው ለሰለሞናዊ ዘር አጼ ይኩኖ አምላክ እንዲተላለፍ በማድረግና በማንገስ በ1270 ዓ.ም የሰለሞናዊ ስርወ መንግስት ሀገሪቱን ዳግም ማስተዳደር ጀመረ። ይህ የተመለሰው ስርወ መንግስት ከ1966 ዓ.ም ድረስ ለ700 ዓመታት ያክል ዘልቋል። ዘ ሪተርን ኦፍ ዘ ኪንግ ወይም የንጉሱ መመለስ ቶልኪን ይህንን ታሪካዊ እውነት የፊልሙ ዋና ሀሳብ አድርጎታል። ሌላው አስደናቂ መመሳሰል የምናገኘው ደግሞ በፊልሙ ላይ ሮሃን የተሰኘ የፈረሰኞች ግዛት አለ። ወደ ሀገራችን ኢትዮጵያ ስንመጣ ደግሞ ሮሃ ከላይ ባነሳነው የዛግዌ ስርወ መንግስት ዘመን ለዘመናት የኢትዮጵያ ዋና ከተማ የነበረችና ከንጉስ ወቅዱስ ላሊበላ ህልፈት በኋላ ለክብሩ መታሰቢያ ይሆን ዘንድ ከሮሃ ወደ ላሊበላ የተቀየረችው የአሁኗ ላሊበላ ናት። የዘር ሀረጋቸው ከዚያው ከአገው ምድር የሚመዘዘውን የአገው ፈረሰኞችን ታሪክ ስናይ ደግሞ የፊልሙ የሮሃን ፈረሰኞች መነሻ ከየት እንደሆነ ግልጽ ይሆንልናል። የሎርድ ኦፍ ዘ ሪንግ እና የኢትዮጵያ ቁርኝት ግን በዚህ ብቻ አያበቃም። በፊልሙ ላይ ቀለበቱ የሚጣልበትና የሳውሮን ኃይል የሚመነጭበት አስፈሪ የእሳተ ገሞራ ሐይቅ የሆነው ተራራ ማውንት ዱም አካባቢ ሰዎች ፋየሪ ማውንቴን ወይም የሚነደው ተራራ እያሉ የሚጠሩት ተራራ ሲሆን ወደ ኢትዮጵያ ስንመጣ ደግሞ በአፋር ክልል የሚገኘው አስደናቂ የእሳተ ገሞራ ሐይቅ ያለው ኤርታሌን እናገኛለን። የማስገራሚው ነገር ደግሞ ኤርታሌ ማለት በአፋርኛ ቋንቋ ቀጥተኛ ትርጉሙ የሚጨስ ተራራ ወይም ስሞኪ ማውንቴን ማለት ነው። ያኛው የሚነድ ተራራ፣ ይሄኛው ደግሞ የሚጨስ ተራራ። በተጨማሪም በፊልሙ ላይ ሚስቲ ማውንቴን ወይም ጭጋግ የለበሱት ተራራዎች መልክዓ ምድር
ከኢትዮጵያ የሰሜን ተራሮች ጋር ያላቸውን የገጽታ አንድነት ስናይ ለምን ጊዜ ምርጥ ፊልምና መጽሐፍ ለሆነው ዘ ሎርድ ኦፍ ዘ ሪንግ የመካከለኛው ምድር የምናብ ዓለም መፈጠር ዋና ምክንያት ኢትዮጵያ መሆኗን ተፈጥሮ ራሱ ጮሆ ይናገራል። ብዙ ፊልሙን የተመለከቱ የውጭ ሀገር ጎብኚዎችም የሰሜን ተራራን ሲመለከቱ ይህንን ማረጋገጫዊ ምስክርነት ሰጥተዋል። እስካሁን ካነሳናቸው ከተሞችና ታሪኮች በተጨማሪ በስም ከኢትዮጵያ ከተሞች ጋር የሚመሳሰሉ ብዙ ከተሞችን በፊልሙ ላይ እናገኛለን። ለምሳሌ ጎርጎሮዝ፣ ጎርጎራ፣ ባህርዳር፣ ባህር ዳር፣ ሀረድ፣ ሀረር። የመጨረሻውና ረቂቁ መመሳሰል ደግሞ የአጻጻፍ ስልቱ ነው። ቶልኪን ለኤልቪሽ ማህበረሰብ ቴንጓር የተሰኘ ፊደል ፈጥሮላቸዋል። ነገር ግን የቋንቋ ሊቃውንት ይህንን ፊደል በጥልቀት ሲመረምሩት ከጥንታዊ ግዕዝና የአማርኛ ፊደላት ጋር እጅግ አስገራሚ መመሳሰል እንዳለው አረጋግጠዋል። የፊደላቱ አጣጣልና የጌጥ አጻጻፋቸው ወይም ካሊግራፊ እጅጉን ተመሳሳይ ሆኖም አግኝተውታል። ታዲያ ይህ ሁሉ መመሳሰል እንዲሁ በአጋጣሚ ነው ብሎ ዝም ብሎ ማለፍ ይቻላል? እንደሱ የጥንት ስልጣኔዎችና ቋንቋዎችን ጠንቅቆ የሚያውቅ ሊቅ ስለ ጎንደር፣ ስለ ሮሃና ስለ ኤርታሌ አያውቅም ብሎ ማሰብ ዘበት ነው። ስለዚህ በቀጣይ ሎርድ ኦፍ ዘ ሪንግ ፊልም ስትመለከቱ የሀገራችሁን ታላቅ የታሪክ አሻራ እየተመለከታችሁ መሆናችሁን አትርሱ። እናንተስ ይህንን አስገራሚ መመሳሰል እንዴት ተመለከታችሁት? ሀሳባችሁን ኮሜንት ላይ አስቀምጡልኝ። የዛሬው ቪዲዮአችን ይህንን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ ማድረግ አትርሱ። በቀጣይ ቪዲዮ እስከምንገናኝ ሰላም።